ሳምንት መጨረሻ ላይ ያየናትን የነበረችዋን በሰማያት በግርማው ቀኝ ተቀመጠ የምትለዋን ቃል ለብቻው ደግሞ ነጥለን ዛሬ ለመማማር እንሞክራለን። እንግዲህ እስከ ዛሬ ድረስ በነበረው ክፍላችን የቅዱስ ጳውሎስን የዕብራውያን መልእክት ከምዕራፍ 1 ከቁጥር 1 ጀምሮ እስከ 3 ድረስ ነው እያየን ያለ ነው። አልወጣንም ከ3 ቁጥር። ሁላችሁም እስኪ ለማስታወስ ሞክሩ። እንግዲህ አንደኛው የዚህ መጽሐፍ ቅዱስ ጥናት ዓላማ መጽሐፍ ቅዱስን በራሱ በቃልም እንድናጠናው ጭምር ስለሆነ እስካሁን የተማርናቸው ቨርሶች 3 ናቸው። በጣም ቀላል ደስ የሚሉና በቃል መያዝ የሚችሉ ንባብ ነበሩ። አንድ ጊዜ ላስታውሳችሁ እሱን በቃላችሁም እንድትይዙት። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ የሚለውን እንግዲህ ንባብ ነው እያየን የመጣ ነው እና በቃል መያዛችሁ እንዳትረሱት አደራ ለማለት ነው። በሰማያት ከሚለው ጀምሮ ደግሞ እንመልከት። ዛሬ እንግዲህ ቅዱስ ጳውሎስ ስለ መዳናችን በደንብ አድርጎ ካስተማረን ካስረዳን በኋላ እንግዲህ አምላካችን ክርስቶስ በጣም አጭር ቃል ነው እንደምታዩት። አባቶቻችን ምን ይላሉ? እንዲህ ያለውን አነጋገር እንደ ሸማ ጥቅል እንደ ወርቅ እንክብል የሚል አገላለጽ አላቸው እና በጣም ብዙ ሊተረተር ብዙ ሊወጣው ብዙ ሊያስብል የሚችል አለን ቅዱስ ጳውሎስ በአጭሩ ስብስብ አድርጎ ሲያስቀምጠው የብሉይ ኪዳንና የሐዲስ ኪዳንን ነገር በአጭሩ ሰብስቦ ሲያስቀምጠው ነው የምትመለከቱት። የመዳናችንን ጉዳይ አምላካችን ክርስቶስ መጥቶ ተወልዶ 30 ዓመት ሲሞላው በዮርዳኖስ በዮሐንስ እጅ ተጠምቆ ወደ ገዳመ ቆሮንቶስ ገብቶ ከዚያ ወጥቶ ዞሮ አስተምሮ ጊዜው ሲደርስ በአይሁድ እጅ ተላልፎ ተሰጥቶ መከራ ተቀብሎ በመስቀል ተሰቅሎ የፈጸመውን የቤዛነት ስራ ቅዱስ ጳውሎስ በአንድ ቁጥር ጥቅልል አድርጎ ሲያስቀምጠው ትመለከታላችሁ። ኃጢአታችንን በራሱ ካነጻ በኋላ ብሎ የመዳናችን ጉዳይ ያስቀምጠውና ቀጥሎ ደግሞ ይሄም ራሱ ደግሞ የመዳናችን አንድ ክፍል ስለሆነ እርገቱ በሰማያት በግርማው ቀኝ ተቀመጠ በማለት መጨረሻ ላይ የሰው ልጅ የት እንደሆነ ወዴት ቦታ እንደደረሰ ክብሩ ወዴት እንደደረሰ ቅዱስ ጳውሎስ በጣም በአጭር ቃል ሲነግረን እንመለከታለን እና በዚህ ንግግር ውስጥ እንግዲህ በሰማያት የሚለውን ስንመለከተው በሰማያት የሚለው እንግዲህ ቦታን የሚያመለክት አይደለም ሆነን ለመናገር። ምክንያቱም እግዚአብሔር በቦታ የሚወሰን ወይም ደግሞ በቦታ የሚከለል አምላክ አይደለም። በመጽሐፍ ቅዱስ ላይ ቅዱስ ዳዊት በመዝሙር 138 ላይ ሲዘምር ምን ይላል? አቤቱ ከመንፈሱ ወዴት እሄዳለሁ? ወደ ሰማይ በወጣ አንተ በዚያ አለ፣ ወደ ጥልቁም በወርድ አንተ በዚያ አለ ይላል። ከዚያ እንደ ንጋት ንስር ክንፍ ተውሼ በርሬ ካንተ ሸሸሁ አመለጥኩ ስል ዳሩ የምትመራኝ ቀኝህ ነች በማለት እግዚአብሔር በሰማይም በምድርም የሞላ አምላክ እዚህ አለ እዚህ የለም የማይባልለት አምላክ እንደሆነ ቅዱስ ዳዊት ሲናገር እናገኘዋለን እና እግዚአብሔር ሙሉ በኩለሄ ወይም ኦምኒ ፕሬዘንት ተብሎ ይጠራል። እግዚአብሔር በሁሉ የሞላ አምላክ ስለሆነ ለእግዚአብሔር በሰማይ አለ በምድር የለም፣ በምድር አለ በሰማይ የለም ተብሎ አይነገርለትም። ወይም ወደ ሰማይ ወጣ ወደ ምድር ወረደ ተብሎ አይነገርለትም እና ይህ ቃል በትክክል ይህ ሰማይን እኛ የምናስበውን ሰማይን ብቻ የሚያሳይ ያለ ቃል እንደሆነ እንዳልሆነ እንድትረዱትም ጭምር ነው። በመጽሐፍ ቅዱስ በውክልና የተቀመጡ ወይም ትርጉማቸው ሌላ የሆኑ አነጋገሮች አሉ። ለምሳሌ ሰማይ ብሎ ሲናገር ሰማይን ብቻ አይደለም ማሰብ የሚጠበቅብን፣ ምድር ብሎ ሲናገር እንደገና በምድር ውስጥ ባሉ ደግሞ ተራራ ብሎ ሲናገር እንዲህ አይነት አነጋገሮች በመጽሐፍ ቅዱስ የሚወክሏቸው ነገሮች እንዳሉ ሜታፎሪክ እንደሆነ ተምሳሌታዊ አገላለጽ እንደሆነ መረሳትም የለበትም እና ሰማይ ሲል ለምሳሌ መጽሐፍ ቅዱስ በሰማይ ውስጥ ማስቀመጥ የፈለገው አለ። ለምሳሌ ሰማይ ሲል አንድ ሰው ሲያነብ መጽሐፍ ቅዱስ ላይ ሰማይ የሚለውን ቃል ሲመለከት የሚያውቀውን ሰማይ ብቻ ሳይሆን ይሄ ከእኛ የምንመለከተውን ጠፈር ብቻ ሳይሆን ሰማይ ስዕለ ማይ በመባል ይጠራል። ያው ከውሃ ስለተፈጠረ ማለት ነው። ሰማዩን ብቻ ሳይሆን ከዚያ ውጭ ደግሞ መጽሐፍ ቅዱስ ለእኛ ሊነግረን የፈለገው ነገር እንዳለ መረሳት የለበትም። ለምሳሌ ሰማይ በመጽሐፍ ቅዱስ መላእክት ተብሎ ተገልጾ ታገኛላችሁ። በትንቢተ ኢሳይያስም ላይ ሰማይ
ስማ ምድርም አድምጪ የሚል ቃል ታገኛላችሁ። እና ሰማይ ስማ ወይም ሰማይ ስሚ ምድርም አድምጪ ብሎ ሲናገር ኢሳያስ ሰማይ ብሎ እየጠራ ያለ እቺ እኛ የምናያትን ሰማይ አይደለም። ምክንያቱም ሰማይ ጆሮ የላትም፣ አትሰማም፣ አፍ የላትም፣ አትመልስም። ሰማይ ስሚ ሲል መላእክት፣ በሰማይ የምታድሩ መላእክት ስሙ ለማለት ተፈልጎ እንደሆነ ግልጽ ነው። አዳሪ በማደሪያው ይጠራል። ስለዚህ መላእክት በሰማይ ስለሆነ የሚያድሩት መላእክትን ሰማይ ብሎ ሲጠራችሁ ትመለከታላችሁ። ሰማይ በሌላ አገላለጽ ደግሞ ሌሎችም ለምሳሌ ምድር ተብሎ ሲነገር ምድር ደግሞ የሰው ልጅም ተብሎ ይተረጎማል እና ምድር ሆይ ስሚ ብሎ ኢሳያስ በዚሁ ቃል ሲናገር ምድር የተባለ የሰው ልጅ ነው፣ አዳሪ በማደሪያው ሲጠራ። ስለዚህ የሰው ልጅ ሆይ ስማ የሚል አይነት ትርጉም አለው። ለምሳሌ በመጽሐፍ ቅዱስ ውስጥ ተራራ ተብሎ የተጠቀሰ አለ። እንግዲህ ተራራ ሲባል እኛ የምናውቀው ኮረብታውን ብቻ አይደለም። ከኮረብታው ውጪ ተራራ የሚወክላቸው በጣም ብዙ ነገሮች አሉ። ለምሳሌ ተራራ ቅድስናን፣ ልዕልናን ይወክላል። ቅዱስ ዳዊት ሲዘምር ለምሳሌ መሰረቶቿ የተቀደሱ ተራሮች ናቸው ማለት ስለ እመቤታችን ይናገራል። ትንቢት ነው። መሰረቶቿ የተቀደሱ ተራሮች ናቸው ማለት የእመቤታችን መሰረቶች አያቶቿ ናቸው፣ የመጣችባቸው ቤተሰቦቿ እናት አባቶቿ ናቸው እና እነዚህ የተቀደሱ ተራሮች ናቸው ወይም የተቀደሱ ናቸው፣ ታላቅ ልዑላን ናቸው ለማለት መሰረቶቹ የተቀደሱ ተራሮች ናቸው ማለት ቅዱስ ዳዊት ሲናገር ትመለከታላችሁ። ስለዚህ ተራራ የተባለ ቅድስና ነው ማለት ልዕልና፣ ልዑላን መሆናቸውን የሚያመለክት ነው። ተራራ በሌላ አገባብ ደግሞ ትዕቢት ሊሆን ይችላል። በነገራችን ላይ ተራራ በሌላ አገባብ ደግሞ ራሱ ሰይጣንም ሊሆን ይችላል። ሰይጣን በመጽሐፍ ቅዱስ ተራራ ተብሎ ተጠርቶ ታገኛላችሁ። በትንቢተ ዘካርያስ ምዕራፍ 4 ቁጥር 7 ላይ ምን ትዑቱ ዝደብር ቅድመ ዘሩባቤል፣ ይህ ተራራ በዘሩባቤል ፊት ምንድን ነው የሚል ቃል ታገኛላችሁ። ተራራ አንተ ምንድን ነህ የሚል ቃል ታገኛላችሁ። ይሄ ቃል ለሰይጣን የሚነገርም ጭምር ነው እና በሌላ ለምሳሌ የመጽሐፍ ክፍል አገባብ ስትመለከቱ ሰይጣንን በተመለከተ የሰይጣንን ምንምነት ለማስረዳት ምን ትዑቱ ዝደብር ቅድመ ዘሩባቤል፣ ይህ ተራራ በዘሩባቤል ፊት ምንድን ነው የሚለውን ቃል አባቶቻችን ደጋግሞ ሲጠቅሱ ታገኛላችሁ። እና ተራራ የተባለ ሰይጣን ነው። ትዕቢተኛ ስለሆነ ሰይጣን በተራራ ራሴን ከፍ ላድርግ ስለሚል በተራራ ሲወከል ታገኛላችሁ። እና በመጽሐፍ ቅዱስ ያሉት ቃላት ሁሉ ውክልና እንዳላቸው መረሳት የለበትም ነው። በተለይ ለእግዚአብሔር ሲነገር እግዚአብሔር ከጊዜና ከቦታ ውጭ ስለሆነ በጊዜ ቦታ የማይወሰን አምላክ ስለሆነ በሰማያት ተብሎ ሲነገር እኛ የምናስበውን ሰማይ ብቻ እንዳልሆነ መረዳት ማወቅ ያስፈልጋል። እና በሰማያት ብሎ ሲናገር አንደኛ ሰማይ እንግዲህ ልዕልናን የሚያመለክት ነው። ከፍ ብሎ የሚታይ ከፍ ብሎ የሚገኝ ስለሆነ ሰማይ ልዕልናን ያመለክታል። እንግዲህ ሰማይ ላይ ባለው አሁን በደመና ለምሳሌ ተወክሎ ሲነገር ታገኛላችሁ። እና ደመና ሲባል ለምሳሌ ደመናም ልዕልናውን ነው የሚያመለክተው። አባቶቻችን ምን ይላሉ? በእንተ በእከ ትትሜሰል በደመናት፣ ከልዕልና የተነሳ ደግሞ በደመናት ትመሰላለህ ብለው ስለ እግዚአብሔር ሲናገሩ ታገኛላችሁ። ስለዚህ እግዚአብሔር በሰማይ በደመና ሲነገርለት ስትሰሙ ሰማይ ከፍ ያለ ነው። ስለዚህ የእግዚአብሔርን ከፍታውን ልዕልናውን ለመናገር ሰማይ ሲጠራ ታነባላችሁ። ራሱም በትንቢተ ኢሳያስ ምዕራፍ 66 ቁጥር 1 ላይ ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት ይላል። እግዚአብሔር ሰማይ ዙፋኔ ነው ብሎ ሲናገር የእግዚአብሔር ዙፋኑ ልዑል መሆኑን ከፍ ያለ መሆኑን ለማሳየት ነው። ልክ ኢሳያስ በምዕራፍ 6 ላይ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለ ዙፋን ላይ አየሁት በማለት እንደተናገረው የእግዚአብሔር ዙፋን ከፍ ያለ መሆኑን ለማሳየት ሰማይ ዙፋኔ ነች ብሎ ሲናገር እግዚአብሔር እናገኘዋለን እንጂ ሰማይ መቀመጫው ምድር ደግሞ ለእግሩ የምትበቃው ሆኖ አይደለም። እና ይሄ ሜታፎሪክ የሆነ ኤክስፕሬሽን እንደሆነ መረሳት የለበትም። ወደ ሰማያት እንግዲህ በሰማያት በግርማው ቀኝ ተቀመጠ ሲል የእግዚአብሔር ዙፋኑ ከፍ ያለ መሆኑን የወልድ ዙፋኑ ከፍ ያለ መሆኑን የሚያመለክት ነው። በሰማያት የሚለው አገላለጽ እንግዲህ ከሌሎቹም ለየት ማለቱን የሚያሳይም ጭምር ነው። እንግዲህ ቅዱሳን አባቶቻችን በጎ ስራ ከሰሩ በኋላ እግዚአብሔር ወይ በሞት ይጠራቸዋል ወይም ደግሞ ይሰውራቸዋል እና በመጽሐፍ ቅዱስ የተሰወሩ አሉ። እነ ሄኖክ አካሄዳቸውን ከእግዚአብሔር ጋር ስላደረጉ አልሞቱም። እንደገና ደግሞ በዚህ ምድር ላይ አልተገኙም። እንደነ ሄኖክ እንደነ ኤልያስ እግዚአብሔር በሕይወተ ስጋ እያሉ የሚጠራቸው ሰዎች ይኖራሉ። የሚያሳርጋቸው ወደ ሰማይ ሰዎች ይኖራሉ፣ ወደ ላይ ከፍ አድርጎ የሚወስዳቸው።
እነ ቅዱስ ጳውሎስ በሚያገለግሉበት ጊዜ በተርሴስ ሳለ ቅዱስ ጳውሎስ ወደ ሰማይ እንደተነጠቀ በቆሮንቶስ መልእክቱ ላይ ነግሮናል እና በሰማይ እንደተነጠቀ ነግሮናል። እንዲሁ በስጋ ይሁን በመንፈስ ይሁን አላውቅም በማለት ይናገራል። ወደ ሰማይ ሄዶ ግን ወደ ገነት ወደ ቅዱሳን በዓት ሄዶ በዚያ ለሰው ልጅ ሊነግሮ የማይገባውን ድንቅ ምስጢር እንደተመለከተ ቅዱስ ጳውሎስ ይናገራል እና ወደ ሰማይ የወጡ ያረጉ የተነጠቁ በጣም ብዙ ቅዱሳን አሉ። ነገር ግን የክርስቶስ የሚለየው ወደ ሰማይ ወጣ ስንናገር በራሱ ለሌሎቹ ሰማይ ነው የምንለው፣ የክርስቶስ ግን ወደ ሰማያት ነው የወጣው። ወደ ሰማያት ነው የወጣው እና ይሄ ወደ ሰማያት ወጣ የሚለው ሰዎች ቢያርጉ ወይ ገነት ወይ ብሔረ ሕያዋን ወይም ብሔረ ብፁዓን መግባታቸውን ነው የሚያሳየው። እግዚአብሔር ወልድ ግን አረገ ተብሎ ሲነገር ለእግዚአብሔር ወልድ ማድረግ እዚህ ቦታ ደረሰ ተብሎ አይነገርለትም እና ፍጻሜው አይታወቁም። የእሱ ዕርገት ማለት ነው። እዚህ ቦታ ደረሰ፣ እዚህ ቦታ ተቀመጠ ብለን ፍጻሜውን አንናገርም። ለዚያ ነው በመልካ ኢየሱስም ላይ ዕርገቱን ስናመሰግን ምን እንላለን? ሰላም ለዕርገትከ ዘኢይትረከብ መጠኑ እንላለን። ወለንብረትከ ሰላም ለአቡከ ውስተ የማኑ። መጠኑ ለማይታወቀው ዕርገት ሰላም ላለው፣ እንደገና ደግሞ በአባት ቀኝ ለተቀመጥከው መቀመጥም ሰላም ላለው በማለት እናመሰግናለን። ስለዚህ የክርስቶስ ዕርገቱ መጠኑ አይታወቅም። እንደሌሎቹ ቅዱሳን ሶስተኛው ሰማይ ላይ ደርሶ ወይም ደግሞ እንደዚህ ገነት ገብቶ ወይም ብሔረ ሕያዋን ብሔረ ብፁዓን እንደዚህ ተብሎ የሚናገር አይደለም እና ከዚህ አንጻር ስለ ክርስቶስ ወደ ሰማይ መውጣት ሲናገር መጽሐፍ ቅዱስ በሰማያት የሚለውን ቃል ሲጠቀም ታገኛላችሁ። ቅዱስ ጳውሎስም በኤፌሶን መልእክቱ ምዕራፍ 4 ቁጥር 10 ላይ ይሄ የወረደው ይላል፣ ስጋ ለብሶ ወደኛ የመጣው ለማለት ነው። ይሄ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ ይላል። ከሰማያት ሁሉ በላይ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው በማለት ይናገር። አሁን ከሰማያት ሁሉ በላይ ምን አለ እኛ እናውቅም። ይሄ የሚያሳየው የክርስቶስ ዕርገት መጠኑ እንደማይታወቅ ነው፣ እዚህ ቦታ እንደማይባል ነው እና አባቶቻችን ይህንን ደግሞ በጣም በጥሩ ምሳሌ ሲያስተምሩ ምን ይላሉ? በእኛ መካከል በእኛና በክርስቶስ ዕርገት መካከል ያለውን ልዩነትም ለመለየት ነው መጽሐፍ በሰማያት ብሎ የሚናገረው። ምን ማለት ነው? ይሄ ማለት የሰው ልጅ አረገ ሲባል እና ክርስቶስ አረገ ሲባል በሁለታችን መካከል ያለው ልዩነት ከክርስቶስ ማረግ አንጻር የሰው ልጅ ማረግ ልክ እንደ መዝለል ነው ይላሉ አባቱ። እንደ መዝለል ነው እና ክርስቶስ ግን ዕርገቱ መጠኑ ስለማይታወቅ መጽሐፍ በሰማያት በሰማያት እያለ ደጋግሞ ሲናገር እናገኘዋለን እና በሰማያት የሚለው ኃይለ ቃል የክርስቶስን ዕርገቱን የዙፋኑን ልዕልና ለመናገርም ጭምር እንደሆነ እንዳንዘነጋው ነው። በሰማያት ይልና በግርማው ቀኝ ተቀመጠ ይላል። ሌላው የተቀመጠው እዚህ ቃል ላይ እዚህ ንባብ ላይ ያለው ቃል ግርማ የሚለው ቃል። ግርማ እንግዲህ ቃሉ የግዕዝ ነው። ግሩም ማለት አስፈሪ ማለት ነው። ቀጥታ ስንተረጉሙ አስፈሪ ማለት ነው። ግሩም በሌላ መንገድ ደግሞ መወደድ ባለሟልነትን ያመለክታል። በተለይ ለፍጡራን ለምሳሌ ግሩም ብለን ስንናገር ባለሟልነታቸውን ያመለክታል። እመቤታችን ቅድስት ድንግል ማርያም ግርምት ድንግል ተብላ ትጠራለች አይደል? ግርማ ያለሽ ድንግል ሆይ ብለን እናመሰግናታለን። ግርማ ያለሽ ድንግል ሆይ የሚለውን ባለሟልነት ብለን እንተረጉመዋል እና እመቤታችን ቅድስት ድንግል ማርያም ባለሟልነት እንዳላት በእግዚአብሔር ዘንድ። ሁለተኛ ደግሞ ግርማ የሚለው መወደድንም ያመለክታል። መወደድ ያላት እመቤታችን እርሷ እንደሆነች ለማጠየቅ ግርምት ድንግል ብለን እንጠራለን። ግርምት የሚለው ሌላው ደግሞ አስፈሪነቷንም ያሳያል። ስለዚህ ግርማ ማስፈራት ማለት ነው። በመጽሐፍ ቅዱስ በመጽሐፈ ኢዮብ ምዕራፍ 9 ቁጥር 34 ላይ ጻድቁ ኢዮብ ምን ይላል? በትሩን ከእኔ ላይ ያርቅ ግርማውም አያስፈራኝ ይላል። በትሩን ከእኔ ላይ ያርቅ ግርማውም አያስፈራኝ ይላል። ስለዚህ ግርማ ማለት አስፈሪነት ማለት ነው። ግሩም ማለት አስፈሪ ማለት ነው። እግዚአብሔር ግሩም ነው ስንል ግሩምነቱ በሁለት መንገድ ነው። የመጀመሪያው ለመናፍቃን ለአጋንንት እግዚአብሔር ግሩም ነው፣ አስፈሪ ነው፣ ያስፈራል። እግዚአብሔር ቅዱስ ጳውሎስ በዕብራውያን መልእክቱ ላይ እንደሚናገረው በእውነት አምላካችን የሚያጠፋ እሳት ነው ይላል። ስለዚህ እግዚአብሔር ለሚክዱት ለሚጠራጠሩት የሚያጠፋ የሚባላ እሳት ነው እና ግሩም ሲባል አስፈሪነቱ
በመናፍቃን ዘንድ እንደሆነ መረሳት የለበትም። ከዚያ በእኛ ምዕመናን ዘንድ ደግሞ ግሩም ስንለው ግርማው የመወደድ ግርማ ነው ማለት ነው። የመወደድ ግርማ ነው። ወደን ነው እግዚአብሔር አምላካችን ብለን የተቀበልነው። ሁለተኛ ግን ግሩም ነው ስንል አስፈሪ ነው እንኳን ብንል ደግሞ እግዚአብሔር የምንፈራው ከቁጣው ከመቅሰፍቱ የተነሳ ሳይሆን መለኮታዊ ባለጠግነቱን አስበን የእግዚአብሔርን የመለኮቱን ምልአት ጥልቀቱን አስበን የማይመረመር አምላክ መሆኑን ተረድተን አይመረመሪነቱን እናከብራለን እንፈራለን ነው እንጂ እግዚአብሔር እንዲህ ያደርገኛል ብለን አይደለም መፍራት ያለብን ነው። ይሄ እንግዲህ ፍቅር ይፈልጋል። በእርግጥ በቤተክርስቲያናችን የቅድስና ደረጃ የመጨረሻው የቅድስና ደረጃ ላይ ጠጋ ስንል ነው እንዲህ ያለው ፍርሃት ይጠፋልን። ቅዱስ ዮሐንስ ፍጹም ፍቅር ፍርሃትን ትታወጣ ትጥላለች ይላል እና አንድ ሰው በጣም እግዚአብሔርን መውደድ ሲጀምር ነው ሌላው ነገር ሁሉ እየጠፋ ፍርሃቱ እየጠፋ የሚመጣው። እኛ ግን አሁን በጎ ስራ የምንሰራው እግዚአብሔር ላለን ነገር የምንታዘዘው መጽሐፍ እንደሚናገረው እግዚአብሔር አድርግ ያለኝም ባላደርግ በስጋዬ ይቀስፈኛል በነፍሴ ደግሞ ያጠፋኛል ብለን ነው የምናደርገው። ይሄ ገና ጀማሪዎች መሆናችንን ያመለክታል። ቅዱስ ባስልዮስ እንደሚናገረው ገና የባርነት ፍርሃት አልለቀቀንም ማለት ነው። ፍርሃት አግብርት ተብሎ ይጠራል። ባሪዎች ለጌቶቻቸው የሚታዘዙት ያለኝን ነገር ባልፈጽም ዝቅ ብሎ ባቴን ከፍ ብሎ አንገቴን ይቆርጠኛል በሰይፍ ይቀጣኛል ብሎ ፈርቶ ነው አንድ ባሪያ የሚታዘዘው እና እኛም ገና ስለሆንን በዚህ መንፈስ ውስጥ ሆነን ነው የምንታዘዘው እና የባሮች ፍርሃት አለብን ማለት ነው። ከፍ እያልን ግን ደግሞ እየተጠነከርን ስንመጣ ወደ ሰራተኛ ደግሞ እንሸጋግራለን። አንድ ሰራተኛ ስራውን የሚሰራው ደሞዙን አስቦ አስልቶ ነው። ስለዚህ ካልሰራው አይከፈለኝም፣ ግዴታ እንድሰራ እንዲከፈለኝ መስራት አለብኝ ብሎ ደግሞ የሚሰራ ሰራተኛ አለ። እኛም እግዚአብሔር በመጽሐፍ የነገረን ተስፋ አለ። ቃሉን ብንፈጽም ብንታዘዘው የሚያወርሰን ያዘጋጀልን ርስት አለ ብለን ርስቱን አስበን ጣዕመ መንግሥተ ሰማያትን አስበን እንደገና ደግሞ ባልታዘዘው ደግሞ እንዲሁ ደግሞ የሚመጣብኝ ቅጣት አለ ብለን ምረረ የገሃነምን መራርነት ተዘክረን አስበን በጎ ስራ እንሰራለን፣ ከክፋት እንርቃለን እና ይሄ የሰራተኝነት አስተሳሰብ ነው ወይ የሰራተኞች ፍርሃት ነው። ሶስተኛው ፍቅር ነው፣ እንደ ልጆች ማለት ነው። ልጅ ለእናትና ለአባቱ የሚታዘዘው እናትና አባቴ ይገርፉኛል ወይም ደግሞ ባልታዘዛቸው ከቤት አወጥተው ይጥሉኛል ብሎ ተጨንቆ አይደለም፣ ስለሚወዳቸው ነው የሚታዘዘው እውነተኛ ልጅ። ስለዚህ አንድ ሰው ወደ ቅድስና ወደ ብቃት ከእግዚአብሔር ጋር በጣም ጽኑ የሆነ ህብረት ወደ መመስረት ሲመጣ ያኔ እግዚአብሔር ያለውን ነገር የሚፈጽመው ካልኩሌት አድርጎ ይሄን ባደርግ እንደዚህ ያገኛለሁ፣ ይሄን ባላደርግ ደግሞ ይሄን እናጣለሁ፣ እንዲህ ያደርገኛል ብሎ ሳይሆን እግዚአብሔርን ስለሚወደው ብቻ መታዘዝና በጎ ማድረግ ይጀምራል እና ይሄ ፍቅርን ያመለክታል ነው። ስለዚህ ግርማ ተብሎ ሲነገር በተለይ ለእግዚአብሔር ለመናፍቃን ሲሆን ለአጋንንት ሲሆን የመፍራት ግርማ ነው። ምክንያቱም የሚያጠፋ የሚያፍገመግም ስለሆነ እግዚአብሔር የሚባላ እሳት ስለሆነ ላልተረዱትና ለሚዳፈሩት። በእኛ ዘንድ ግን ግርማ ያለው ሲባል ግን የአስፈሪነት ብለን ከተረጎም ነው እንዳልኳችሁ መለኮቱ የማይመረመርና የጠለቀ ስለሆነ ይህንን የማይመረመር ባህሪውን አስበን እንፈራለን። ልክ አንድ ሰው ከገደል ጫፍ ላይ ሆኖ አልዘለለም እኮ ወደታች አልገባም፣ ግን ገና ወደታች ጥልቁን ሲመለከተው ልቡ እንደሚመታው እንደሚፈራው እንደሚሸበረው የእግዚአብሔርንም የመለኮቱ ባህሪ ጥልቀትን ገና ስናስበው ልባችን ፍርሃት ይላል። አባ ሕርያቆስ ህሊናዬ መብረር ይወዳል አይደለ? በነፋሳት ክንፍ ጨፍ ተጭኖ ወደ ላይ መውጣት ወደ ልጅሽ መሰወሪያ መድረስ ይፈልጋል ይላል። ከዚያ በኋላ ግን አቅቶት ይመለሳል ይላል። አቅቶት መመለስ ፍርሃት ይላል። ልክ አንድ ሰው ወደ ላይ ከፍ ሲል ከፍታው እየጨመረ ሲመጣ ልባችን እንደሚመታ እንደምንደነግጥ የእግዚአብሔርም የመለኮቱ ባህሪ እንደማይመረመር የመለኮት ስፋቱ እንደማይጠና እንደማይታወቅ እንደማይደረስበት እና ይህን አስበን ደግሞ እኛ ፍጥረት እንደምንፈራ ለማመልከት ነው። ይሄ ጤነኛ የሆነ ፍርሃት ነው። ከዚያ ውጭ ግን እግዚአብሔርን ወደን መታዘዝ፣ ወደን ማምለክ፣ ወደን መከተል እንዳለብን መዘንጋት የለበትም እና በግርማው ብሎ ሲናገር እንግዲህ ግርማ የተባለ አምላካዊ ክብሩ አስፈሪነቱ ነው እና
ይሄ አምላካዊ ክብር አስፈሪነት ወልድም ጋር እንዳለ ያ ብቻ እንዳልሆነ ወልድም ጋር እንዳለ መረሳት የለበትም። ከዚያ በግርማው ቀኝ ይላል። ቀኝን ተመልክተን እንግዲህ ተቀመጠ የሚለውን ሀሳብ እናይና ዛሬ ትምህርታችንን እንጨርሳለን። እንግዲህ ቀኝ የሚለው መጽሐፍ ቅዱስ ቀኝ የሚለው አነጋገር በተለያየ አገባብ ተቀምጦ እናገኛለን። ቀኝ ሲባል አሁን አንደኛ እንግዲህ መጽሐፍ ቅዱስ ለኛ ስለሆነ የተጻፈው አንደኛ አቅጣጫን የሚያመለክት ነው። ከኛ አንጻር ግራና ቀኝ ብለን የምናስቀምጣቸው አቅጣጫዎች አሉ። ያን አቅጣጫ የሚያሳይ ነው ቀኝና ግራ። ሁለተኛ ግን ደግሞ ቀኝም ግራም የሚወክሉት ነገር ደግሞ አለ። በመጽሐፍ ቅዱስ ቀኝ ሲባል ቀኝ ብቻ ላይሆን ይችላል፣ እኛ የምናውቀው አይነት አቅጣጫ ብቻ ላይሆን ይችላል። ግራም ሲባል እኛ የምናውቀው የአቅጣጫ አይነት ግራም ብቻ ደግሞ ላይሆን ይችላል እና በወንጌል ላይ በመጽሐፍ ቅዱስ ላይ ቀኝና ግራ ተብለው የተቀመጡ በጣም ብዙ ነገሮች አሉ። እንደው ከራሱ ከወንጌል እንነሳ። በነገራችን ላይ መጽሐፍ ቅዱስ ወንጌልን አባቶቻችን ቀኝ በማለት ይጠሯታል። ወንጌል ራሷ ቀኝ ተብላ ትጠራለች። በወንጌል ውስጥ ፍየሎቹን በግራ በጎቹን በቀኝ የሚል ቃል ተቀምጦ ታገኛላችሁ። ወንጌል አንድ ሰው በጎ ስራ ቢሰራ በቀኝ መቆም እንደሚችል፣ በክብር መቆም እንደሚችል የምታስተምር የምታስረዳና መንገዱን የምታሳይ ስለሆነች ወንጌል ራሷ ቀኝ ተብላ ትጠራለች። በዚህ በመኃልየ ዘሰሎሞን ምዕራፍ 2 ቁጥር 7 ላይ ሰሎሞን ሲዘምር ምን ይላል? ግራው ከራሴ በታች ናት ቀኙም ታቅፈኛለች የሚል ቃል ተጽፎ ታገኛላችሁ። ይሄን ብዙ ጊዜ እኛ የማኑ ታቅፈን እያልን ለመዝሙር አገልግሎት እንጠቀመዋልና ለሰርግ መዝሙር ቃሉን በደንብ ካያችሁት በእርግጥ ልክ ነው፣ ለዛ መጠቀስ ይችላል። ቃሉን በደንብ ስንመለከተው ግን አባቶቻችን ሲተረጉሙልን ምን ይላሉ? ግራው ከራሴ በታች ናት ቀኙም ታቅፈኛለች የሚለው ቃል በአንድ ሰው ግራና ቀኝ አለው አይደል? እና ልክ ለእግዚአብሔርም ግራና ቀኝ ተብለው የተጠሩት ወንጌልና ኦሪት ናቸው ይላል። ስለዚህ ኦሪት ግራ ተብላ ተጠርታለች፣ ወንጌል ደግሞ ቀኝ ተብላ ተጠርታ ታገኛላችሁ። ኦሪት ግራ ተብላ መጠራቷ በኦሪት መስዋዕት ቢሰዋ ጸሎት ቢጸለይ ሰውን ወደ ቀደመ ክብሩ መመለስ በነፍሱ ላይ የወደቀውን እርግማን ግን ማንሳት አልተቻለም እና ግራ ሁላችሁም እንደምታውቁት የግራኞችን አይወክልም። ቀና አይደለም ግራ። አንድ ሰው በግራው ወርውሮ መምታት አይደለ? እንደገና ደግሞ አባሮ መያዝ አይችልም። ግራ ቅን አይደለም ይላሉ አባቶቻችን፣ ቅን አይደለም። ስለዚህ ግራ ቅን እንዳልሆነ ኦሪትም በመስዋዕቷ በጸሎቷ በዕጣኗ በሰው ልጅ የወደቀውን መርገም ማንሳት ሰውን ወደ ቀደመ ክብሩ መመለስ አልቻለችም እና በግራ ተመስላለች ኦሪት። ፍርዷም ደግሞ ስትመለከቱት ኦሪትን ለምሳሌ ዓይንን ያጠፋ ሰው ካለ ስለ ዓይን ፈንታ ዓይን ነው እንዲጠፋ የምታደርገው። እግር የቆረጠ ሰው ቢኖር ስለ እግር ፈንታ እግሩ እንዲቆረጥ ነው የምታዘው እና ኦሪት እንዲህ አይነት ሕግ የነበረባት ስለነበረች በግራ ይመስሏታል አባቶቻችን። ወንጌል ግን በቀኝ ትመሰላለች። ምክንያቱም ቀኝ ቀና ነው አይደለ? ወርውሮ መምታት አባሮ መያዝ ይቻላል በቀኝ። ስለዚህ ቀኝ ቀና ነው። ወንጌል በቀኝ ትመሰላለች። የወንጌል መስራቿ ሰሪዋ መድኃኔዓለም ኢየሱስ ክርስቶስ ነው። ስለዚህ ሰሪዋ ክርስቶስ ስጋ ለብሶ ወደዚህ መጥቶ ወልድ እርሱ ራሱ መስዋዕት ሆኖ እሱ ራሱ ደግሞ መስዋዕት የሚያቀርበው ሊቀ ካህናት ሆኖ ሁላችንንም አድኖናል። በነፍሳችን ላይ ወድቆ የነበረውን መርገም አንስቶልናል። መርገሙ ማንሳት ብቻ ደግሞ አይደለም፣ እኛንም ወደ ቀደመ ክብራችን ሳይሆን ከቀደመ ክብራችንም የሚበልጥ ጸጋና ሀብት ሰጥቶናል። ስለዚህ ወንጌል ቀኝ ትባላለች። በወንጌል ያለው ደግሞ ሕግ ከኦሪቱ ይለያል። ኦሪት የጠላህን ጥላ የወደደህን ውደድ ነው፣ እንደዚህ ያደረገ እንዲህ ይደረግበት የሚል አይነት ነው። በሐዲስ ኪዳን ግን ስትመለከቱ የወንጌል ሕግ ደግሞ የሚሰድቧችሁን መርቁ፣ ስለሚያሳድዷችሁ ሰዎች ጸልዩ ነው። ስለዚህ ወንጌል ለአንድ ሰው የሆነ ጥፋት ሲያጠፋ ለዛ ጥፋት ተመጣጣኝ የሆነ መልስ ስጡ ሳይሆን ላጠፋው ሰው ምሕረት ይቅርታ አድርጉለት፣ ጸልዩለት የሚል ሕግ ያላት ስለሆነች ወንጌል በቀኝ ትመሰላለች እና ሰሎሞን ግራው ከራሴ በታች ናት ቀኙም ትታቀፈኛለች የሚለው የእግዚአብሔር ግራው የተባለች ኦሪት ከራሴ በታች ነች፣ ቀኙ ግን ትታቀፈኛለች። ቀኙ ወንጌል ትታቀፈኛለች፣ ሁልጊዜ ከኔ ጋር ነች፣ ትሰራለች ለማለት ነው እና
ወንጌል በቀኝ ተመስላ ስትነገር ታገኛላችሁ። ቀኝ ሌላው በመጽሐፍ ቅዱስ ስልጣን ተብሎ ይተረጎማል። ቀኝ ስልጣን ተብሎ ይተረጎማል። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 1 ላይ ስለ ሐዋርያነቱ በገላትያ ክርስቲያኖች ሲያስተምራቸው ምን ይላል? ሲያስረዳቸው ቅዱስ ጳውሎስ በእግዚአብሔር ቸርነት በደማስቆ መንገድ ላይ ከተጠራ በኋላ ከስጋና ከደም ጋር እንዳልተማከረ በቀጥታ ወደ አረብ በረሃ እንደሄደ ይናገራል። ወደ አረብ በረሃ ከሄደ በኋላ 3 ዓመት በዚያ ቆየ። ከአረብ በረሃ ሲመለስ በደማስቆ መሰከረ። በደማስቆ ከመሰከረ በኋላ ወደ ኢየሩሳሌም ሄዶ ነበረ። ወደ ኢየሩሳሌም ሄዶ ኬፋን ለመጠየቅ ነው፣ ቅዱስ ጴጥሮስን ለመጠየቅ ማለት ነው። ኢየሩሳሌም ሄዶ 15 ቀን ተቀምጦ እንደገና ደግሞ ወደ ትውልድ ሀገር ወደ ጠርሴስ እንደተመለሰ፣ በጠርሴስ ደግሞ 8 ዓመት ከቆየ በኋላ በርናባስ መጥቶ ቅዱስ ጳውሎስን ይዞት ወደ አንጾኪያ እንደሄደ፣ በአንጾኪያ ደግሞ ለ1 ዓመት ከቆዩ በኋላ ደግሞ ከአንጾኪያ ወደ ኢየሩሳሌም ከበርናባስ ጋር ከቲቶ ጋር አብረው እንደሄዱ ቅዱስ ጳውሎስ ይናገርና ወደ ኢየሩሳሌም ከሄዱ በኋላ ዋኖች የሚባሉት ከሐዋርያት ዋኖች የሚባሉት ያዕቆብ፣ ቅዱስ ጴጥሮስና ዮሐንስ ማለት እነዚህ 3ቱ አሕዛብን እንዲያስተምር አሕዛብን በወንጌል እንዲያገለግል ቀኛቸውን ሰጡኝ ይላል። ቀኛቸውን ሰጡኝ ገላትያ መልእክት ምዕራፍ 1 ላይ ተቀምጦልናል። ቀኛቸውን ሰጡኝ ይላል እና ለእርሱና ለበርናባስ በአሕዛብ ዘንድ ገብተው እንዲያገለግሉ እና ለእነርሱ ለአይሁድ ሐዋርያ እንዲሆኑ የሾማቸው እግዚአብሔር ለእኔም ደግሞ የአሕዛብ ሐዋርያ እንደሆን ለእኔም ሰርቶልኛል፣ ሾሞኛል ይላል እና ደግሞ እነዚያ ዋኖች የሚባሉትም ደግሞ ቀኛቸውን ሰጡኝ እንዳገለግል ብሎ ይናገራል። ቀኛቸውን ሰጡኝ ማለት ስልጣን ሰጡኝ ነው፣ ፈቀዱልኝ ለማለት ነው። ቅዱስ ጳውሎስ ምን ያህል ትሑት እንደሆነ ተመልከቱ። እንግዲህ እኔ ተጠርቻለሁ፣ ምርጥ ዕቃ ተብያለሁ፣ ስለዚህ አይመለከታችሁም፣ እናንተ ብትፈቅዱም ባትፈቅዱም ማገልገል አይቀርም አላለ። ምክንያቱም ከዚያ በፊት በደማስቆ ገብቶ አስተምሮ አይሁድ በጣም ተናውጠው ከንጉሱ ጋር ተማክረው ነው ሊገድሉት ሲፈልጉ ከደማስቆ ያስመለጡት። ወደ ኢየሩሳሌም ከገባም በኋላ ደግሞ ኢየሩሳሌም በቆየባት 15 ቀን በመቅደስ ገብቶ ስለ ክርስቶስ የእግዚአብሔር ልጅነት አምላክነት ይመሰክር ነበረ። ከግሪክ ከመጡ አይሁድ ጋርም ሲከራከር ተናደው ሊገድሉት ሲያሴሩ ነው አሁንም ወንድሞች ከኢየሩሳሌም ወጥቶ ወደ ቂሳሪያ፣ ከቂሳሪያ ወደ ተርሴስ እንዲሄድ ያደረጉት እና ቅዱስ ጳውሎስ እያገለገለ ነበር። በጣም ተቀባይነት እያገኘ ነበረ። እሱ አስተምሮ በጣም ብዙ ሰዎች ይመለሱና አይሁድም በቅናት ተነስተው ሊገድሉት ይፈልጉ ነበር እና እንዲህ አይነት ተቀባይነትና እንዲህ አይነት መወደድ ኖሮ ቅዱስ ጳውሎስ በአገልግሎት ውስጥ ግን የሐዋርያትን ደግሞ ፍቃድ ሲጠይቅ ትመለከታላችሁ እና ፈቃዳቸውን ሲጠይቅ ከዚያ በኋላ ደግሞ ቀኛቸውን ሰጡኝ ብሎ ሲናገር ትመለከታላችሁ። ስለዚህ ቀኝ የሚለው ቃል ስልጣንን የሚያመለክት እንደሆነ መረሳት የለበትም። በቅዱስ ዳዊትም በመዝሙር 88 ቁጥር 38 ላይ የቀባኸውን ጣልከው ይላል። የቀባኸውን ጣልከው የጠላቶቹንም ቀኝ ከፍ ከፍ አደረካቸው ይላል። የቀባኸውን ጣልከው የጠላቶቹንም ቀኝ ከፍ ከፍ አደረካቸው። የጠላቶቹንም ቀኝ ከፍ ከፍ አደረካቸው ማለት እንግዲህ ቀኛቸው የተባለ ስልጣናቸው ነው። ስለዚህ የጠላቶቹንም ቀኝ ከፍ ከፍ አደረካቸው ማለት ስልጣናቸውን ጨመርክ፣ በስልጣን ከፍ አደረካቸው ለማለት ነው እና ቀኝ ስልጣን ተብሎ ይተረጎማል። ቀኝ ክብር ተብሎ ይተረጎማል። ባለፈው ሳምንት እንዳተት ነው ቀኝ በራሱ ክብር ተብሎ ይተረጎማል። ፍየሎቹን በቀኙ በግራው በጎቹን በቀኝ ተብሎ ሲነገር በጎች በቀኝ ይቆማሉ ማለት በጎች በክብር ይቆማሉ ለማለት ነው። ግራ የተባለ ደግሞ ሐሳር ውርደት ነው። ስለዚህ በመጽሐፍ ቅዱስ ክብር ቀኝ ተብሎ ሲጠራ ትመለከታላችሁ። ስለዚህ ለአብ በሰማያት በግርማው ቀኝ ተብሎ ሲነገር በቀኝ ተቀመጠ ተብሎ ሲነገር ይቅርታ ለወልድ በቀኝ ሆነ ሲባል ቀኝ እንደኛ ይሄ ግራና ቀኝ ተብሎ እንደማይታሰብ በደንብ መረዳት አለብን ማለት ነው። ምክንያቱም ለመለኮት ግራና ቀኝ የለውም አይደል? አባ ሕርያቆስ አሁን በተለይ በዚህ በፍልሰታ የጾም ወቅት የሚቀደስ የቤተክርስቲያናችን የቅዳሴ መጽሐፍ ነው። አባ ሕርያቆስ የደረሰው ቅዳሴ ማርያም የሚባለው በዚህ የቅዳሴ ማርያም ላይ በደንብ አድርጋችሁ ከሰማችሁት ለመለኮት አይደል ግራና ቀኝ ፊትና ጀርባ የለውም ይላል። ስለዚህ መለኮት ይሄኛው ግራው ነው ይሄኛው ቀኝ ነው አይባልም። በሁሉ የሞላን እንዴት እንደዛ ይባላል? በሁሉ ላልሞላ ነው ይሄኛው ቀኙ ይሄኛው ግራው ምናምን የሚባለው። እግዚአብሔር በዚህም ብንሄዳለን በዚህም ብንሄዳለን
ወደታችን ብንወርዳለን ወደ ላይም ብንወጣለን እግዚአብሔርና በሁሉ ያለ አምላክ ስለሆነ ሁሉን የሞላ አምላክ ስለሆነ ለሱ ግራና ቀኝ ፊትና ኋላ ተብሎ አይነገርለትም። ልክ እንደ እሳት ነው። እንግዲህ እሳት ስትመለከቱት እሳት ለምሳሌ ፊትና ጀርባ ምናምን ተብሎ አይነገርም አይደል? የእሳት ፊቱ የቱ ጋር ነው የሚባል የእሳት ፊቱ ከኋላም ከጀርባም ሆኖ ለሚያየው ሰው በቀኝም በግራም ለሚያየው ሰው የእሳት ፊቱ በሁሉ በአራቱም አቅጣጫ ነው እና እግዚአብሔር ደግሞ ከእሳት በላይ የረቀቀ አምላክ ስለሆነ የእግዚአብሔር ፊትና ጀርባ ግራና ቀኝ እና የሚባል ነገር እንደሌለው ማወቅ ያስፈልጋሉ። ስለዚህ ቀኝ ተብሎ ሲነገር የሚያመለክተው ልዕልናን ክብርን ነው የሚያመለክተው። ስለዚህ በልዕልና በክብር በስልጣን ለማለት ተፈልጎ ነው። የመጨረሻው ተቀመጠ የሚለው እንግዲህ በመጽሐፍ ቅዱስ ብዙ አገባቦች አሉት። ተቀመጠ ያው በቁሙ ለኛ ሲሆን ተቀመጠ ማለት የቆመ የነበረው አረፈ፣ ወንበር ያዘ ለማለት ነው። መንበር ያዘ ለማለትም ተቀመጠ ለማለት ነው። ሁለተኛው ግን ተቀመጠ የሚለው አገላለጽ ደግሞ ሌሎችም ትርጉሞች አሉት። መቀመጥ በብዙ መንገድ ሊተረጎም ይችላል። እንግዲህ በወንጌል ላይ ለምሳሌ ተቀመጡ ከተባለላቸው አካላት መካከል አንደኞቹ መላእክት ለምሳሌ ተቀመጡ ተብሎ ተነግሮላቸዋል። ለመላእክት መቆምም መቀመጥም አለባቸው። ለምሳሌ ለቅዱስ ዘካርያስ በቤተ መቅደስ ሆኖ የዕጣን መስዋዕት ሲያቀርብ መልአኩ ቅዱስ ገብርኤል ከዕጣን መሰዊያው በስተቀኝ በኩል ተገልጦለት ዘካርያስ ሆይ አትፍራ፣ እግዚአብሔር ጸሎትን ሰምቶልሃል፣ እነሆ ሚስት ልጅ ትወልዳለች ብሎ ሲያበስረው ዘካርያስ መልአኩን እንዴት ይሆናል ብሎ ጠይቆት ነበረ እና መልአኩ ስለ ማንነቱ ሲያስረዳው ለዘካርያስ ምን አለ? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለው። የምቆመው እና ቅዱስ ገብርኤል መልአክ ነው። መላእክት ይቆማሉ ተብሎ ይነገራል። ምን ማለት ነው? ይቆማሉ ማለት መላእክት እንደኛ አይነት የስጋ ጉልበት የላቸውም። በእግዚአብሔር ፊት ቀጥ ብለው ልክ እኛ እንደምንቆመው አይነት አቋቋም ይቆማሉ ማለት አይደለም እና ለመላእክት መቆም መቀመጥ የለባቸውም። ልክ ነፋስ ይቆማል ይቀመጣል ተብሎ እንደማይነገረው ከመላእክት ደግሞ ከነፋስ በላይ የረቀቁ መንፈሳውያን ስለሆኑ መላእክት ይቆማሉ ይቀመጣሉ ተብሎ አይነገርም እና መቆም በብዙ መንገድ ይተረጎማል ማለት ነው። ስለዚህ መቆም እዚህ ላይ ለምሳሌ አሁን ማማለድ አይደለ ተብሎ ይተረጎማል። መቆም ማማለድ ይባላል። ልክ ቅዱስ ዳዊት በመዝሙሩ የተመረጠው ሙሴ በእግዚአብሔር ፊት ባይቆም ኖሮ ያጠፋቸው ዘንድ ተናገረ ብሎ ሙሴ ባይቆም ኖሮ ብሎ እንደገለጸ፣ ባይቆም ማለት ባያማልድ፣ ባይጸልይ፣ ተዋቸው እነሱን ከምታጠፋ እኔን ከሕይወት መጽሐፍ ደምሰኛ አጥፋኝ ባይቆም ኖሮ ያጠፋቸው ዘንድ ተናገረ በማለት ቅዱስ ዳዊት ሲናገር እንደምንሰማው ማለት ነው። ስለዚህ መቆም ማማለድ ተብሎ ይተረጎማል እና መላእክት ይቆማሉ ይቀመጣሉ። ተቀመጡ ደግሞ ይላል። ለምሳሌ በዚህ በትንሣኤ ጊዜ አስታውሱ እንደሆነ ማርያም መግደላዊት ወደ መቃብሩ ማልዳ በመጣች ጊዜ በመቃብሩ ውስጥ በራስጌና በግሬ በኩል የተቀመጡ ሁለት ነጫጭ የለበሱ ሰዎች ወይም መላእክት እንደነበሩ ይናገራል መጽሐፍ። ሁለት ነጫጭ የለበሱ መላእክት በመቃብሩ ውስጥ እንደተቀመጡና መቀመጥ ደግሞ መረጋጋትን፣ ፍርሃት መወገድን የሚያሳይ ነው። ስለዚህ በሰው አምሳል ነው እነዚያ መላእክት የተገለጡት። በመቃብር ውስጥ በራስጌና በግርጌ መቀመጣቸው የሞት ጻዕር እንደተወገደ የመቃብር አስፈሪነት እንደጠፋ ለማሳየት ተቀምጠው ለማርያም መግደላዊት መላእክቱ ታይተዋታል እና መቀመጥም መቆምም የራሱ የሆነ ትርጉም አለው። እንግዲህ ስለ እግዚአብሔር ደግሞ ተቀመጠ ተብሎ የተነገረው በነገራችን ላይ በሐዲስ ኪዳን ብቻ አይደለም፣ በብሉይ ኪዳንም ተቀምጦ የሚል ቃል ታገኛላችሁ። ቅድም የጠቀስነውን ጥቅስ የምታስታውሱ ከሆነ በሰማያት ምንድነው ኢሳይያስ በምዕራፍ 6 ላይ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። ወይም እግዚአብሔር ከፍ ባለ ዙፋን ላይ ተቀምጦ ታየው ለኢሳይያስ። ከፍ ባለ ዙፋን ተቀምጦ ስለዚህ መቀመጥ አለው ማለት ነው። ቅዱስ ባስልዮስ በእንተ መንፈስ ቅዱስ በተሰኘ ድርሳኑ ላይ ወይም ስለ መንፈስ ቅዱስ በጻፈው ድርሳን ላይ መቀመጥና መቆምን በዚህ መንገድ ይተረጉማቸዋል። ምን ያህል ለምሳሌ ተቀመጠ ሲባል ይላል። ተቀመጠ ሲባል ይሄ ጥቅስ በኦሪትም ያለ ስለሆነ በብሉይ ኪዳንም ያለ ስለሆነ እግዚአብሔር ተቀመጠ ተብሎ ሲነገር የተቀመጠ ሰው መርጋቱን አለመናወጡን የሚያመለክት እንደሆነ የእግዚአብሔርን ባህሪው የረጋ እንደሆነ የማይናወጥ የማይነቃነቅ የማይቀየር ኢሚዩተብል የሆነ የማይለወጥ ባህሪውን ለማሳየት
ተቀመጠ ተብሎ ይነገራል ይላል። ስለዚህ መቀመጥ አለመለወጥን አለመናወጽን ያሳያል ሲል ቅዱስ ባስልዮስ ሲተረጉም ታገኛላችሁ መቀመጥ። ስለዚህ አለመናወጥ አለመቀየርን የሚያሳይ ቃል ነው መቀመጥ። ስለዚህ በኦሪቱም እግዚአብሔር ተቀመጠ ተብሎ ሲነገር ታገኛላችሁ። በሐዲስ ኪዳን ደግሞ ቆመ ተቀመጠ በደንብ አለ። ቆመ ተቀመጠ የሚለው በሐዲስ ኪዳን ደግሞ በደንብ መነገሩ አንደኛ ቆመ ተቀመጠ ሊያስብለው የሚችለውን የእኛን ስጋ መልበሱን የሚያጠይቅ ነው፣ ሰው መሆኑን የሚያመለክት ነው። ስለዚህ የእኛን ስጋ ስለለበሰ ሰው ስለሆነ እግዚአብሔር ወልድ ቆመ ተቀመጠ ተብሎ ሲነገርለት ታገኛላችሁ። ምክንያቱም መቆም መቀመጥ ለእኛ ለሰው ልጆች የሚስማማ ነው እና የእኛን እውነተኛ ትክክለኛ ስጋ ስለነሳ የእኛን ባህሪ ስለተዋሃደ በትስብእት ወይም በስጋ በለበሰው ስጋ ምክንያት ቆመ ተቀመጠ ተብሎ ሊነገርለት ይችላል። እንግዲህ ተቀመጠ የሚለው ባለፈው ሳምንት እንዳነሳ ነው ስጋዬን የሚያመለክት ነው። ቅዱስ ጳውሎስ በሰማያት በግርማው ቀኝ ካለ በኋላ ተቀመጠ ብሎ መናገሩ የክርስቶስ የመጨረሻው በቃ እሺ አርጎ ምን ሆነ የት ደረሰ ብሎ ለሚጠይቅ ሰው ተቀመጠ ከአብ ቀኝ የሚል መልስ ነው ያለው እና ይሄ እርገቱ በስጋ መሆኑን የሚያመለክት ነው። እንግዲህ የክርስቶስ እርገት ምን ይላሉ አባቶቻችን? በርቀት ሳይሆን በርህቀት ነው ይላሉ። ርቀትና ርህቀት ሁለቱ ልዩነት አላቸው። ርቀት ማለት መርቀቅንም ያመለክት ነው። ለምሳሌ ልክ እንደ ጢስ ለምሳሌ የጢስ ሲበን ትመለከታላችሁ እና ያ የሚበነው ጢስ ቀስ እያለ እየጠፋ ይመጣል። እየጠፋ የሚመጣው ሲርቀን ሳይሆን እየረቀቀብን ነው እየጠፋ የሚመጣው። የክርስቶስ ማድረግ ልክ እንደ ጢስ አይደለም፣ በርቀት አይደለም ማለት እየረቀቀ አይደለም ከሐዋርያት ዓይን የተሰወረው፣ በርቀት ሳይሆን በርህቀት ነው። ሁለተኛ ደግሞ አንድ ቁስ ለምሳሌ በጣም ከኛ እየራቀ ሲመጣ ከርቀቱ የተነሳ ከዓይናችን ሊሰወር ይችላል። ዓይናችን የማየት አቅሙ እየደከመ ያ አካል ደግሞ በጣም ከዓይናችን እየራቀ ሲመጣ ያ ቁስ ሊሸፈን ወይም ደግሞ ላይታየን ይችላል። የክርስቶስ ማድረግ በርህቀት ነው እንጂ በርቀት አይደለም ይላሉ አባቶቻችን። በርህቀት ነው ማለት ከዓይናችን ነው እየተሰወረ ደመና ሰውራ የወሰደችው። ሐዋርያት እየተመለከቱት ቀስ እያለ ከዓይናቸው እየተሰወረ ነው በርቀት የሄደው እንጂ አልረቀቀባቸውም ማለት ማንነቱን አልለወጠም፣ ስጋ አልረቀቀም አልጠፋም ለማለት ነው። ተቀመጠ የሚለው ቃል ካረገ በኋላ ስጋ ከእርሱ ጋር አብሮት እንዳለ እና የእርገቱ መጨረሻ ምንድን ነው ከተባለ በሰማያት በግርማው ቀኝ በአባቱ ቀኝ መቀመጥ እንደሆነ ቅዱስ ጳውሎስ በደንብ አስረግጦ ለማሳየት ነው ተቀመጠ የሚለውን ቃል የተናገረው። መቀመጥ ገንዘብ ማድረግን ያመለክታል። ስለዚህ ተቀመጠ ተብሎ ሲነገር ገንዘብ አደረገ የሚል ትርጉም አለው። በተለይ የእኛን ደግሞ ስጋችንን መክበር የሚያመለክት ነው። ባለፈው ሳምንት እንዳልነው የእኛ ስጋ እንግዲህ መዳረሻው በአብ ቀኝ መቀመጥ ሆኗል። እንግዲህ አስቀድሞ አዳም ዕፀ በለስን ያጠፋው የነበረው አምላክነቱን ሽቶ ነበር፣ ሁላችሁም እንደምታውቁት። ግን አዳም አምላክነቱን ሽቶ ዕፀ በለስን ቢበላም እንኳን አምላክነትን ሊያገኝ ይቅርና የነበረውንም ልጅነት አጥቷል። የሰይጣንን ምክር ይሄ ነበር። አምላክነት ቅጠል በመብላት እንደማይገኝ ያውቀዋል። ግን ከእግዚአብሔር ጋር ማጣላት ስለፈለገ ሰይጣን ወደ አዳም ሄዶ ዕፀ በለስን እንዲቀጥፍ እንዲበላ አዞት ነበር ለአዳምና ለሔዋን። ስለዚህ ሔዋን እሺ ብላ የሰይጣንን ቃል ሰምታ ባሏ አዳም እንዲበላ አድርጋለች። እሷን በልታ ባሏም እንዲበላ አድርጋለች። በዚህ ምክንያት አምላክነትን እናገኛለን ብለው ተሞኝተው ቅጠል በመብላት የነበራቸውን የልጅነት ጸጋ አጥተው ነበር እና ሰይጣንም ብልጥ መሆኑ ነበር። በዚያ ጊዜ አያችሁ፣ ቅጠል በልታችሁ አምላክ ትሆናላችሁ ብሎ የማይገኘውን አምላክነት አዳምና ሔዋን እንደሚያገኙ አድርጎ አሳምኗቸው ነበር በዚያ ጊዜ። እግዚአብሔር ግን የሰይጣንን ውሸት ነው እውነት ያደረገው። የእኛን ስጋ ለብሶ ሰው ሆኖ ሲመጣ የሰይጣንን ውሸት እውነት አደረገው። ስለዚህ የሰው ልጅ ከአምላክ ጋር ተዋሃደ ማለት የሰው ስጋ ከአምላክ ጋር ተዋሃደና ይህ ስጋችን በአብ ቀኝ የሚቀመጥ ሆነ። በአብ ቀኝ የሚቀመጥ ከአብና ከመንፈስ ቅዱስ ጋር የሚመሰገን የመላእክትን ምስጋና የሚቀበል ሆነና ይሄ ንግግር በትክክል የሰው ልጅ መክበር የሚያመለክት ነው እና ቀድሞ ሰይጣን የሰው ልጅ ያታለለ መስሎት ዕፀ በለስን ብትበሉ አምላክ ትሆናላችሁ ብሎ አዳምና ሔዋንን ከእግዚአብሔር ጋር አጣልቷቸው ነበር። እግዚአብሔር ግን ቸር የሆነ አምላክ ስለሆነ የሰይጣንን ውሸት
እውነት አደረገው። የሰይጣንን ውሸት እውነት ያደረገው ደግሞ እኛን አድኖን በሰማያት በአባቱ ቀኝ ሲቀመጥ ነው። ስጋ ከመልበሱ ጀምሮ የመጨረሻው ፍጻሜ በሰማያት በአባቱ ቀኝ ሲቀመጥ ነው እና በሰማያት በአባቱ ቀኝ የተቀመጠው የኛ ስጋም እንደሆነ መረሳት የለበትም። የኛ ባህሪ መክበሩንም የሚያመለክት ነው እና ተቀመጠ የሚለው ስጋዬን ነው የሚያመለክተው። መቆም መቀመጥ ለሰው ስጋ ስለሚስማማ ስጋ የለበሰ አምላክ መሆኑን የሚያመለክት ነው። ስለዚህ ይሄ ስጋችን ዛሬ ቢፈለግ የሚገኘው በአብ ቀኝ እንደሆነ መረሳት የለበትም እና ስጋችን ባህሪያችን ምን ያክል መክበሩን የሚያሳይ ኃይለ ቃል ነው። የሚቀጥለው ሳምንት እንግዲህ ስንገናኝ ክፍል 10 የሚሆነው ትምህርታችን ቅዱስ ጳውሎስ ቀጥሎ የክርስቶስን ክብሩን ከመላእክት እንደሚበልጥ ደግሞ ይነግረናል። ወደ ቁጥር 4 ነው የምናልፈው። ስለዚህ የሚቀጥለው ሳምንት ስንገናኝ ቁጥር 4ን በተቻላችሁ መጠን በቃላችሁ ይዛችሁ ለመምጣት ሞክሩ። ከመላእክት ይልቅ እጅግ የሚበልጥ ስምን ይላል። በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል በማለት የእግዚአብሔር ወልድ ኢየሱስ ክርስቶስን ደግሞ ከመላእክት እንደሚበልጥ በምንም እንደሚበልጥ ቁጥር 5ን ጨምሮ ያስተማረበት ክፍል ነው። የሚቀጥለው ሳምንት ስንገናኝ ቁጥር 4 እና ቁጥር 5 እንማራለን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን።